እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ። አስመለጥከኝ። አስመለጥከኝ። እሺ አመለጠ። የኤክስፕሬሽን ነው። አህመዱ ለሰው ሆኖ አይደለም ግን ኤክስፕሬሽን ነው። ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ። አንድ ክርስቶስ የሚባል አካል አለ። በቋንቋ አንፃር ኢየሱስ፣ ያሽዋ፣ ኢሳ ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለው። እኔ 5 ዓመት አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላውርድ። እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አውረድኩልህ። አንተና ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ላይ ያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ መልካም። ስለዚህ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ጋር እንደጉያየ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር የሆነ ሪከርድ አሰማቸው። ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኸኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን አንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ላስቆም። ቆይ እሺ ጎሄ ያለውን እሺ ሀወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። አዎ እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጥልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? መልካም። ስለዚህ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝተህ የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደጉያየ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር የሆነ ሪከርድ አሰማቸው። ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኸኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን አንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ
ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብሮት የፈለከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። ያለውን አወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ደቂቃዬን አታባክን። ደቂቃውን ያዝበትና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። ይህ እኮ አይነት በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጽልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? ሰው በደንብ እንዲያይ ሰው እንዲያውቅ ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ ነው አህመድ። መምጣት ትችላለህ። የሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ፣ እስልምና ማዋረድ። እኔ ዛሬ ሰልማለሁ። ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ። የሰው ስልክ ልመልስ እንጂ እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙኝ፣ አስልሙኝ። እሺ ዛሬ ካንዊዱ ላይ ከዚህ በላይ እንዴት አድርገን እናውራ? ከዚህ በላይ ምን ልበላችሁ? እሺ እኔ ሰልማለሁ ዛሬ። እፎይን በነጥብ ያስጣለ ዜሮ እንድትከቱልኝ ፈልጋለሁ። ይኸው አመጣ ልኮልሃል። እፎይን አስገባ። ልኮልኝ እግዚአብሔር ይስጥል። የታለ የታለ? እፎይን ላክልኝ። እፎይን ላክልኝ እንዴ! በመድኃኒዓለም እኔ እነሱን እላለሁ። እፎይ ይልክልኛል። አስገቡት ሞዴሬተሮች። እፎይን ያሳቡታ። አንድ ስልክ ብቻ ነበር አጋጣሚ እንትን ያለውና ዛሬ ሰልሜ 3 ሚስት የማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክር ነው። ያ ከስራ አሉ። ምናልባት ላኩላቸው። ላኩልኝ። እኔ ደስታዬ ነው። ሌሎቻችሁ ባካችሁ ጥያቄውን አቁሙ። ሌሎቻችሁ ባካችሁ ተው። ሌሎቻችሁ ሪኮስት አትላኩ። ማንም አትገቡም፣ አላስገባችሁም። ታቁኛላችሁ። እፎይ ሲልክ ለምንድን ነው እነዚህ ሰገጤዎች እንጂ ገና ለገና ቪው አይተው እካክ ይገርማሉ። በጣም አሳፋሪ ናቸው። እግዚአብሔር ምስክር። ገና ለገና ቪው አለ ተብሎ ሮጦ ይልካሉ። ቁጥር ጻፍልኝ ከስር እፎይ ልጎትት። በዛ መንገድ ብቻ ነው ማድረገው። ቫይብሬተር አስገባው እፎይን ኮመንቱን ያዛርጉት ጋይስ። አንዴ እፎይ እንዲገባ ነው። ኖ ሪኩዌስት እኮ ወይኔ ይዤው ነበር። እነዚህ አመለ ዝም ብለህ አንድ ጻፍ ከስር አገኘዋለሁ ብሮዬ። ዛሬ እፎይ ነፃ የሚወጣበት ወይ ዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው። ላዳምጣቸው አልችልም። ኮፒ ሊንክ እስከዛ አላገኘው አልቻልኩም። በእናታችሁ እንትኖቼ ፕሊዝ ሞዴሬተሮቼ ፕሊዝ ፈልጋችሁ አስገቡልኝ። እፎይ እንዳይገባ ነው ብዙዎቹ እዚህ የሚልኩት። በተለይ ክርስቲያን ሆናችሁ ታሳፍራላችሁ። መቤቴን የምትልኩ የኦርቶዶክስ ልጆች ሆናችሁ በጣም አሳፋሪ ናቸው።
በጣም ፎይ እንዲገባ ጋይስ አንዴ ኮሜንት በጣም ወራዶች ናቸው። እንዲገባ ሙስሊሞች ካላችሁ ደግሞ ኤኒታይም ግቡ። ፎይ በእኔ ስልክም ሆነ በራሱ ስልክ ይገባል። ፎይን አስገቡልኝ እዚህ ያላችሁ። ሌሎቻችሁ ግን የምትልኩ ሰዎች በጣም ወራዶች ናቸው። እግዚአብሔር ምስክር። ቆይ ማሂ አንዴ እፎይን የፈለግኩት እዮብ ተው፣ የማትፈለጉ ሰዎች ባታርጉ ደስ ይለኛል። ሞዴሬተሮች አስገቡልኝ ፕሊዝ። አባላት እያለች ነው መላካች ችግር